ሰላም ለእናንተ ሰርክላያን እንደምን አላችሁ? ዛሬ የምናየው ሀሳብ ከፋኖ ትግል ጋር የተያያዘ ነው። እንግዲህ ፋኖ ይህን ትግል ከጀመረ ያው 3 ዓመታት ተቆጥረዋል። በዚህ 3 ዓመት ውስጥ በሀገሪቱ ላይ ከፍተኛ የሆነ ቀውስ ተከስቷል። ግን በዋናነት ደግሞ በአማራ ክልል ቁጥር ስፍር የሌላቸው ሰዎች ህይወታቸው አልፈዋል፣ ንብረት ወድሟል። እንግዲህ በጣም በርካታ ነገር እየደረሰ ይገኛል። የሆነ ሆኖ የትጥቅ ትግሉ ያለበት ደረጃ ምን ይመስላል የሚለውንና በአጠቃላይ በዚህ ዘመን የትጥቅ ትግል በማድረግ የሚገጥሙ ተግዳሮቶች ምንድናቸው? የትጥቅ ትግል ፈተናዎች ምንድናቸው? ፋኖ ከዚህ አንጻር እየገጠመ ያለው ነገር ምንድነው የሚለውን በዋናነት ትኩረት አድርገን እናነሳለን ማለት ነው። የተከበራቸው የሰርክል ቤተሰቦች፣ በነገራችን ላይ የሀሳብ ዝም ብሎ ሀሳብ አይደለም። እንግዲህ የፋኖን ትግል መዳረሻ ለማወቅ በተስፋ የሚጠብቁ በጣም በርካታ አካላት አሉ። እንደሚታወቀው እየተገፉ፣ እየተረገጡ፣ የተጨቆኑ፣ ሰብአዊ መብታቸውን የተገፈፉ ሁሉ ይህ ኃይል እንዲያሸንፍና ወደፊት እንዲመጣ ወይም ደግሞ አንዳች የፖለቲካ ስርዓት ለውጥ እንዲያመጣ ያልማሉ፣ ያስባሉ፣ ይደግፋሉም ጭምር። በርካታ ደጋፊያን አሉት። እንደሚታወቀው አማራ ክልል ማለት ከሀገሪቱ ላይ ካሉ ክልሎች ውስጥ እንግዲህ ትልቁን ቦታ የያዘው ክልል ነው። ሁለተኛው ክልል ተብሎ ይታሰባል ፖለቲከኞቹ ባሰመሩት መስመር መሰረት ማለት ነው። የሆነ ሆኖ ግን አሁን ላይ በ21ኛው ክፍለ ዘመን የሚደረግ የትጥቅ ትግል ምን አይነት ተግዳሮቶች ይገጥሙታል፣ በምን አይነት መንገድ አሸናፊ ሆኖ ሊወጣ ይችላል የሚለውን ከሳይንስና ከልምድ መሰረት አድርገን የሆነ ሀሳብ እናነሳና ከዛ በኋላ ወደ ፋኖ ሊሚቴሽን እንመጣለን ማለት ነው። ፋኖ ሊያደርጋቸው ስለሚገቡ መሰረታዊ ነጥቦች እንዲሁም ደግሞ ፋኖ እየገጠመው ያለው ተግዳሮት ምንድነው የሚለውን። ምክንያቱም አሁን ባለንበት ዘመን ጦር ሜዳ ላይ የሚደረግ ትግል ብቻ ለውጥ አያመጣም። ጦር ሜዳ ላይ ማሸነፍ ብቻውን ለውጥ አያመጣም። በቀደመው ጊዜ ይቻል ነበር። በነገራችን ላይ ተራራ እያስለቀቁ ወደ መሀል ከተማ መገስገስና ከመሀል ከተማ አባሮ የመንግስትነት ቦታን መቆጣጠር ይቻላል። አሁን ግን በጣም ከባድ ነው። በጣም በርካታ እንትኖች አሉበት። እንግዲህ በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን የሚደረግ የትጥቅ ትግል ስትራቴጂው እንግዲህ ከታሪካዊ ይዘቱ ጀምሮ እጅግ በጣም የተለወጠበት ሁኔታ ነው ያለው። ማለት የትጥቅ ትግል ሲባል ራሱን የቻለ ታሪካዊ ይዘት አለው። ከዚህ ቀደም ሀገራት መንግስታትን በትጥቅ ትግል የሚጥሉ አማጽያን አሉ። ልክ እንደዛ ሁሉ የፋኖ ትግልም የአመፅ ትግል ነው፣ የትጥቅ ትግል ነው። ከዛ አንጻር አሁን ምን አይነት ደረጃ ላይ ደርሷል የሚለውን ለማየት እንሞክር ማለት ነው። እንግዲህ ቀደም ባሉ ዘመናት ጥቅጥቅ ያሉ ጫካዎችና የተራራማ መልክዓ ምድሮች እና የህዝብ ድጋፍ ብቻ ለአንድ አማጺ ለስኬት በቂ ይሆናሉ። ያ ቢሆን ኖሮ በነገራችን ላይ አሁን ላይ የፋኖ እንቅስቃሴ እንግዲህ በአጭር ጊዜ ስኬታማ በሆነ ነበረ። ምክንያቱም ህዝብን ከጎኑ አሰልፏል፣ ከበቂ በላይ መልክዓ ምድር ተቆጣጥሯል ወዘተርፈ። ነገር ግን በአሁኑ ዘመን የመንግስት የቴክኖሎጂ አቅም ማደግ፣ የዓለም አቀፍ የፋይናንስ ቁጥጥር መጥበቅና የኢንፎርሜሽን ጦርነት ዘመን እንግዲህ በትጥቅ ታጋዮች ላይ ታይቶ የማይታወቅ ተግዳሮት ሆኖ መጥቷል ማለት ነው። የዓለም ታጣቂያን እየተቸገሩ ያሉትም ይሄንን ነው በዋናነት ማለት ነው። በዋናነት እንግዲህ በሽር አልአሳድ 13 ዓመት ሲንገዳገድ የቆየው በዚህ የተነሳ ነው። ማለት የሶሪያው መንግስት ማለት ነው። ለ13 ዓመታት ነው በትግል ላይ የቆሙት። ለ10 ዓመታት ነው በትግል ላይ የቆሙት። እንግዲህ 10 ዓመታት ማለት ቀላል ነገር አይደለም። በህዝብ ላይ የሚያደርሰው ቀውስ፣ በታጋዮቹ ስነልቦና የሚያሳድረው ተጽዕኖ ቀላል አይደለም። ሀገሪቱም ወደ መቀመቅ የምትወርድበት አጋጣሚ በጣም ሰፊ ነው የሚሆነው። ልክ ሶሪያ አሁን አለች እንደማይባለው ሁሉ ማለት ነው። ለኢትዮጵያንም በዛ ልክ ነው ዋጋ የሚያስከፍለው ማለት ነው። እንግዲህ በአንደኛው ክፍለ ዘመን በትግል ላይ የሚገጥሙ ዓለም አቀፋዊ ተግዳሮቶች ምንድናቸው ብለን ስናስብ በተለይ በአሁኑ ዘመን የሚነሱ ማናቸውም የትጥቅ አማጽያን ኃይሎች 4 ዓለም አቀፋዊና መዋቅራዊ ፈተናዎች አሉ። እነዚህ ፈተናዎች ምንድናቸው ብለን ደረጃ በደረጃ እናያቸዋለን። እንግዲህ ዘመናዊ መንግስት ሰው አልባ ድሮኖችን ይጠቀማል። ማለት አሁን ላይ ዓለም ላይ ያሉ መንግስታት አብዛኞቹ መንግስታት ድሮን አላቸው። ድሮን የሌለው መንግስት አለ ተብሎ አይታሰብም። ኤርትራም ጭምር አንዳንድ የብልጽግና ሰዎች እንደዛ ስለሚሉ ነው እኛ ድሮን አለ ኤርትራ የላትም የሚል አይነት መልከታ ስላላቸው ኤርትራም ጭምር ድሮን አላት። ማንኛውም ሉዓላዊ ሀገር ድሮን የመግዛትና ድሮን የመታጠቅ አቅም አለው ማለት ነው። እንግዲህ የቴክኖሎጂ እና የስለላ የበላይነት በመንግስት ዘንድ ይኖራል። ያ ማለት መንግስት ሰው አልባ አውሮፕላኖች የሳተላይት ምስሎችን እና
እንዲሁ የሌሊት እይታ መነጽሮችን በመጠቀም በአስቸጋሪ መልክዓ ምድሮች ውስጥ የሚንቀሳቀሱ ኃይሎችን እንደ ፋኖ አይነት ታጣቂዎች ማለት ነው በቀላሉ በመከታተል መምታት ይችላል ማለት ነው። ይህ በጣም ትልቅ አድቫንቴጅ ነው ለመንግስት ማለት ነው። ለአማጺያኑ ደግሞ ትልቅ ፈተና ነው። ለፋኖ ፈተና የሆነበት ይህ ነው። ከሰሞኑ እንግዲህ የምናስታውሰው ነው። ምንም እንኳን መንግስት በጣም በርካታ ቁጥር ሰጥቶ ብዙዎችን እንደደመሰሰ ቢናገርም ግን ቀላል የማይባሉ የፋኖ አመራሮችን ጨምሮ ከትግሉ ሲጀመር ጀምሮ በተለይ ከወያኔ ወረራ ጊዜ ጀምሮ ሜዳ ላይ ወጥተው የነበሩና አሁን መስዋዕት የሆኑ ሰዎች አሉ። እነዚህ መስዋዕት የሆኑት በሌሊት በነበረ ውጊያ በከበባ የተነሳ ነው። የሌሊቱ ከተማ ከበባ የሚፈጸመው ወደ ኋላ ላይ እናነሳዋለን። ነገር ግን ያንን የሌሊቱ ውጊያ ማከናወን የሚያስችል አቅም መንግስት አለው። የጨለማ ወይም የሌሊት መነጽሮች አለ። እነሱን በስነ ስርዓት ይጠቀማል ማለት ነው። እንግዲህ በቀላሉ እንደዚህ አይነት ጥቃቶችን ማድረስ ይችላል ማለት ነው። የዲጂታል ኔትወርክ ፍተሻም እንደዚሁ እና የስልክ ጠለፋ ሚስጥሮች፣ ግንኙነቶችን እንዲሁ በሚስጥር የሚደረጉ ማናቸውም የሀሳብ ልውውጦች፣ የኮሚኒኬሽን ጉዳይ፣ የፋይናንስ እና የሎጂስቲክ እገዳዎች ወዘተርፈ ትልቅ አደጋዎች ናቸው። ፋኖ እነዚህ ነገሮች ቻሌንጅ እንደሚሆኑት ምንም ጥርጥር የለውም እንደሆኑበት ማለት ነው። ከነዚህ ነገሮች ሊወጣ የሚችልበት አዲስ አይነት መንገድ ያስፈልገዋል ማለት ነው። ከዓለም አቀፍ የጸረ ሽብርተኝነት ህጎች መውጣት በኋላ በተለይ የገንዘብ ዝውውር መቆጣጠሪያ ስርዓቶች እንደ IMF እና መሰል ጥብቅ ባንኮች አማጺያንን ከደጋፊዎቻቸው ገንዘብ እንዳያገኙ ወይም መሳሪያ እንዳይገዙ ትልቅ ጋሬጣ የጣለበት ሁኔታ አለ። በእርግጥ ይሄ ፋኖ አካባቢ ምን ይመስላል የሚለውን ወደ ኋላ ላይ እናየዋለን። የድንበር ቴክኖሎጂ መዘመንም እንደዚሁ የመሳሪያ ኮንትሮባንድ በከፍተኛ ሁኔታ እንዳይዘዋወር አጥብቦታል። በተለይ ይሄ ለሰለጠነው ዓለም እውነተኛ ማሳያ ተደርጎ የሚነሳ ነው። እና ሌላኛው ደግሞ ኢንፎርሜሽን እና የፕሮፓጋንዳ ጦርነትም እንደዚሁ ከፍተኛውን ቦታ የሚይዝ ነው። በዚህ በኩል እንኳን ፋኖች በጣም ስኬታማ ናቸው ማለት ይቻላል። ለምሳሌ መንግስታት የመገናኛ ብዙሃንን እና ማህበራዊ ሚዲያዎችን በመጠቀም የአማጽያንን የፖለቲካ ጥያቄ በማደብዘዝ ህገወጥ ሽፍታ ወይም ሽብርተኛ፣ ጽንፈኛ ወዘተርፈ አድርገው የመሳል አቅማቸው ከፍተኛ ነው። እያየን ያለነው ያንን ነው። ነገር ግን በኢትዮጵያ አሁን ባለው ሁኔታ የተሳካላቸው አይመስልም መንግስት ማለት ነው። ትልልቅ የቴክኖሎጂ ኩባንያዎችን እና የአማጽያን ገጾችና ድምጾችን በማገድ እንግዲህ ከፍተኛ ሚና ይጫወታሉ። እኛ ሀገር ላይ ትልልቅ ካምፓኒዎች ስለሌሉ እንደዚህ አይነት አጋጣሚ የለም። ነገር ግን በዚህ ዘመን ያለው የትጥቅ ትግል የሚያካሂዱ አካላት ላይ ያለው ተግዳሮት ምን ይመስላል የሚለውን ነው ለማንሳት የሞከርኩት። ወደ ፋኖ ስንመጣ እንግዲህ ፋኖ ኃይሎች የገጠሟቸው ዋና ዋና ችግሮች ምንድናቸው ብለን ስናይ እንግዲህ የቴክኖሎጂና የወታደራዊ ስትራቴጂክ ተግዳሮቶች በፋኖ ዘንድ ከፍተኛ እንቅፋት ሆኖ የመጣ ጉዳይ ነው። የፋኖ ኃይል እንግዲህ በአማራ ክልልና በአካባቢ በሚደረግ እንቅስቃሴ የአሁኑን ዘመን የቴክኖሎጂ የበላይነት ትልቁ ፈተና ሆኖ ቢጋረጥበትም ግን ተቋቁሞት ያለፉትን 3 ዓመታት በርካታ ከተሞችንም ጭምር እየተቆጣጠረ ቆይቷል ማለት ነው። የድሮን ጥቃት አለ። እንግዲህ የዚህ ስጋት ከፍተኛ ነው። የመንግስት ጦር ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም እንግዲህ በስፋት ተጠቅሞ ለፋኖ ኃይሎች ትልቅ ፈተና ሆኖ ቆይቷል። አንዳንድ አመራሮችን ከዚህ ቀደም እየሰዋበት መንገድ አለ። ዮሐንስ ማስታወስ ይቻላል በዚህ ዙሪያ ማለት ነው። ይህ እንግዲህ በትልልቅ ስብስቦች ተደራጅቶ ለመንቀሳቀስ ወታደራዊ ማሰልጠኛ ካምፖችን በግልጽ ለመመስረት እና ቋሚ የህዝብ ማዕከላትን ለመዘርጋት አስቸጋሪ እንዳደረገው ጥርጥር የለውም። አንዱ ያለው ችግርም ይሄም ሌላ ነው ማለት ነው። እንግዲህ የኮሚኒኬሽን መቆራረጥና የስልክ ጠለፋን በተመለከተ መንግስት በተደጋጋሚ ሲያደርገው የነበረና ለፋኖ ፈተና የሆነበት ጉዳይ ነው ማለት ነው። ይሄም ራሱን የቻለ ቻሌንጅ ነው። በመንግስት በኩል የሚደረግ የኢንተርኔት እና የስልክ መስመሮች መዘጋት እንግዲህ ፋኖች በተለያዩ ጊዜያት ለምሳሌ በሚንቀሳቀሱባቸው ማናቸውም አካባቢዎች በተለይ በአራቱ ክፍላተ ሀገራት ለመገናኘት እና የተቀናጀ እዝ እንዳይኖር ከፍተኛ ሚና የተጫወተ ይገኛል። እስካሁን አንዲትም ጊዜ በተለይ ከዚህ እንደው ምናልባት ለመጨረሻ ጊዜ መቼ ነው በቅንጅት የተሰራው ከተባለ ይሄንን ምርጫ ለማስተጓጎል በሚል በሁሉም የአማራ ክልል አካባቢዎች ላይ ፋኖች በመናበብ ስራዎችን ሰርተዋል። ከዛ ውጪ እንደ እዝ በአንድ ስር እንደተዋቀረ አካል ሆነው እነዛን ነገሮች ሊያከናውኑ አልቻሉም ማለት ነው። ይሄ እንዳይሆን ያደረገው እንግዲህ ምንድነው የስልክ የግንኙነት መስመሮችን በመበጣጠስና የግንኙነት መስመሮችን በማስተጓጎል ጭምር እንደዚህ አይነት እንቅስቃሴዎች እንዳይኖሩ አድርጓል ማለት ነው። የሞባይል ስልኮችን በሚጠቀሙበት ወቅትም እንግዲህ መንግስት የደህንነት መዋቅሮችን የመጥለፊያ መገናኛ መሳሪያዎችን አሳልፎ የመስጠት እድሉ ከፍተኛ ስለሆነ እንግዲህ የተማከለ የሰንሰለት እንዳይኖር አድርጓል ማለት ነው። ይሄ የፋኖ ኃይሎች በተለያዩ ክፍለ ሀገራት ተበታትነው
እንግዲህ ሁሉንም በኃይልና በፖለቲካ መስመር አንድ የሚያደርግ ጠንካራና ብቸኛ የተማከለ እዝ ለመፍጠር አስቸጋሪ አድርጎባቸዋል ማለት ነው። ሌላኛው እንግዲህ የመሳሪያና የቴክኖሎጂ አቅርቦትን በተመለከተ እሱ ራሱ እንግዲህ እንደሚታወቀው አማራ ክልል መሀል ሀገር ላይ የሚገኝ ነው። ማለትም አዋሳኞቹ ያው ከሱዳን ውጭ ሌላ የሚያዋስነው የለም ከውጭ አካል ጋር ወይም ደግሞ ከኢትዮጵያ ውጭ የሚዋሰነው ከሱዳን ጋር ብቻ ነው። ሱዳን አሁን ያለችበት ነባራዊ ሁኔታ ይታወቃል። የሱዳን መንግስትም እንደዚህ ፈጣን የሆነ አይመስልም። ምክንያቱም ከኢትዮጵያ መንግስት ጋር የተጋጨ ውስጥ አማጺ ካለ ከሱ ጎን ለመቆምና በተለይ በኢትዮጵያና በሱዳን መካከል ያለው ቁርሾ ይታወቃል። ይሄ እንደ ብሔራዊ ጥቅም በጣም ከባድ አደጋ ያለው ጉዳይ ነው። ነገር ግን ከፋኖ ቁልፍ የማሸነፊያ መንገዶች ውስጥ ደግሞ አንዱ ይሄ ነው። ከአንድ 3 ቀን 4 ቀን በፊት በተለይ የውጭ ኃይሎችን ጣልቃ ገብነት የውጭ ኃይሎችን የመሳሪያና የሎጂስቲክ ድጋፍን በተመለከተ እንዴት ይታያል፣ እንደ ሀገር ክህደት ይታያል ወይ ስተርፍ የሚል ሰፋ ያለ ሀሳብ አንስተን ነበር። ሆኖ ፋኖ ቀጥታ የጦር መሳሪያ የሚያቀርብለት ጎረቤት ሀገር ወይም ዓለም አቀፍ ኃይል የለውም እስካሁን ድረስ በግልጽ እንደሚታወቀው ማለት ነው። በአብዛኛው መሳሪያ የሚያገኘው ከውስጥ ገበያ ወይም ደግሞ ከህዝብ ድጋፍ ማለት በማረከው መሳሪያ መሆኑ ቀጣይነት ያለው ትጥቅ ትግል ለማከናወን እንግዲህ ፈተና ይገጥመዋል ማለት ነው። ምናልባትም በዚህ ጦርነት ውስጥ ረጅም ዓመታት መቀጠል ከፈለገ ከፍተኛ የሆነ የተተኳሽ እጥረት ያጋጥመዋል ማለት ነው። የውጭ ኃይሎች ማለት የደጋፊዎች ሚና በተመለከተ እንግዲህ ዘመናዊ የትጥቅ ትግል ከሀገር ውስጥ ይልቅ በውጭ ሀገር በሚኖር ማህበረሰብ ሁለንተናዊ ድጋፍ ላይ በእጅጉ ይተማመናል። የፋኖ እንቅስቃሴ በማገዝ ረገድ የዲያስፖራው ሚና ሰፊ ቢሆንም ዘርፈ ብዙ መስራት የሚጠበቅበት በጣም በርካታ ስራዎች አሉት። እሱም ራሱን የቻለ ፈተናዎች አሉበት። የብልጽግና እጆች ረጃጅም ከመሆናቸው አንጻር እንግዲህ የፋኖ ድጋፍ በታሰበው ልክ እንዲሄድ አላደረገውም ማለት ነው። የፋይናንስ ምንጭን በተመለከተ እንግዲህ ዲያስፖራው ለፋኖ ኃይል ዋነኛ የገንዘብ ምንጭ ቢሆንም በውጭ ሀገር የሚኖሩ አደረጃጀቶች በተለያየ ገቢ ማሰባሰቢያ መድረኮች በጎ ፈቃደኝነትና በየወሩ በሚደረጉ መዋጮች ለታጋዮች ስንቅ መድኃኒትና የሎጂስቲክ ግዢ የሚሆን ከፍተኛ የገንዘብ ድጋፍ ያደርጋሉ። ግን በአግባቡ ተደራሽ የሚሆንበት አጋጣሚ የለም። በዛ ላይ ደግሞ ዲያስፖራው እርስ በርሱ የተከፋፈለ ስለሆነ ስለዚህ በተጠበቀው ልክ እንዳለው የሰው ኃይል እንዳለው የሰው ቁጥር ወይም ደግሞ ትግሉ ይመለከተናል እንደሚሉት ኃይሎች ልክ አይደለም። እንግዲህ የኢንፎርሜሽን እና የዲጂታል ዲፕሎማሲን በተመለከተ ግንባር ቀደምትን ነው በዚህ ጉዳይ ላይ። በነገራችን ላይ በሀገር ውስጥ ባለው የኢንተርኔት መቆራረጥና የሚዲያ እገዳ ምክንያት ወይም ደግሞ ባለው አፈና የተነሳ ማህበረሰቡ እንግዲህ የትግሉ ድምጽ ሆኖ እንዲያገለግል ይፈለጋል ማለት ነው። በዚህ ዘርፍ እንግዲህ እያንዳንዱ ኮሽ የሚል አማራ ክልል ላይ እየተፈጸመ ያለ እያንዳንዱ ነገር ሁሉ በእርግጥ ዘመኑ በጣም መልካም በመሆኑ እየተመዘገበ ይገኛል። በዛው ልክ ግን ለዓለም አቀፉ ማህበረሰብ ከማሳወቅ አንጻር በጣም ከፍተኛ ኋላ ቀርነት ይታያል ማለት ነው። በከፍተኛ ሁኔታ መስራት ያስፈልጋል ማለት ነው። በዚህ ዘርፍ እንግዲህ በማህበራዊ ሚዲያ የውጊያ ውሎችን ማሰራጨት፣ ሰብአዊ ጥሰቶችን ለማድረግ ማጋለጥ እና የትግሉን ዓላማ ለዓለም ማስተዋወቅ ዋነኛ ተግባር ቢሆንም እንግዲህ የገንዘብ ዝውውር መቆለፍና የዲያስፖራው መከፋፈል እንዲሁም ደግሞ ከፍ ሲል እንደረሳሁት ማለት ነው መንግስት የዲያስፖራውን ገንዘብ ለፋኖ እንዳይደርስ ጥብቅ የባንክና የኋላ ቁጥጥር ያደርጋል። በተጨማሪ በውጭ ሀገር የሚኖሩ ደጋፊዎች እንግዲህ በተለያዩ የፖለቲካ አመለካከቶችና ቡድኖች የተከፋፈሉ መሆን መሬት ላይ ላለው ታጋይ እንግዲህ በተፈለገው ልክ እንዳይደርስ አድርጓል ማለት ነው ያደርጋል ማለት ነው። የሰብአዊ መብት አያያዝና በትግሉ ላይ ያለው ተጽዕኖ በተመለከተ በዚህ በያዝነው ዘመን እንግዲህ የሰብአዊ መብቶች አያያዝ ጉዳይ የአንድን ትጥቅ ትግል ህልውና፣ የህዝብን ድጋፍ እና ዓለም አቀፍ ተቀባይነትን የሚወስን ዋነኛ ሁኔታ ነው። እንግዲህ በፋኖ በኩል ይሄ ችግር ሆኖ አያውቅም። ከዚህ ቀደም በተደጋጋሚ ለቀይ መስቀል ሲያስረክብ የነበረበት ሁኔታ አለ። ነገር ግን አንዳንድ የሚፈጸሙ ነገሮች ስላሉ ለምሳሌ በግል የገጠሙ ነገሮችም ጭምር አሉ። ለምሳሌ ጎንደር አካባቢ የሚንቀሳቀሱ የፋኖ አባላት፣ ሌሎች አካባቢዎች የሚንቀሳቀሱ የፋኖ አባላት ወይም ደግሞ መንግስት በራሱ ፋኖ ብሎ ያደራጃቸው አካላት በፋኖ ስም የፈጸሙት ተግባራት አለ። ከዛ አንጻር በጣም ከፍተኛ ስራ መስራት ይጠበቃል። ለምን አንዱ የማሸነፊያ ቁልፍ መንገድም ጭምር እሱ ስለሆነ። ሌላኛው የሰብአዊ መብቶች ጥሰት እንግዲህ አሁን እንዳነሳሁት ማለት ነው የዲያስፖራ ድጋፍን ማሳደግም በጣም መሰረታዊ ነገር ነው። የሰብአዊ መብት ጥበቃ በትግሉ ላይ የሚያሳድረውን ተጽዕኖ በተመለከተ ከፍ ሲል አንስቻለሁ። እንግዲህ በአጠቃላይ ግን በዚህ ዘመን የሚደረግ ትግል ከመንግስት የቴክኖሎጂና የሚዲያ በላይነት የተነሳ እጅግ የበረቱ ፈተናዎች እንዳሉት መገመት ያስፈልጋል። ለዚህ ሆኖ በተስፋ የሚጠብቁ አካላትም ያንን ከግምት ሊያስገቡ ይገባል። ለዚህ ሆኖ ሲባል ከተማ ሆኖ
በየቦታው ሆነው የሚጠብቁ አካላት ምን አይነት ፈተና እንዳለ ለአንን ፈተና ያንን ተግዳሮት ለመቋቋም ደግሞ በምን መንገድ ትግሉን ማገዝ እንደሚቻል ማሰብና ማሰላሰል ያስፈልጋል። የፋኖ ኃይልም ይህንን ዘመናዊ እውነታ እንግዲህ በግንባር ቀደምትነት እየተጋፈጡ ቢገኙም የድሮን ጥቃቶችን፣ የተማከለ እዝ እጥረትንና የመሳሪያ አቅርቦት ውስንነትን ለመፍታት እንግዲህ የውጭ ሀገር ደጋፊዎች የሚሰጡትን ድጋፍ ደግሞ የትግሉ የጀርባ አጥንት እንዲሆን በማድረግ እና እነዚህን ከፍ ሲል የዘረዘርኳቸውን ፈተናዎች ለመፍታት ከፍተኛ ስራ መስራት ይጠበቅባቸዋል። ካለበለዚያ ግን ከዓመት ዓመት የማያድግ ወይም የማይሸነፍ መንግስትም ሳያሸንፍ እነሱም ሳያሸንፉ እዛው በአማራ ሜዳ ላይ እየታገሉ ህዝቡን ለዘመናት ባርነት ከመዳረግ ያለፈ ነገር አይኖረውም ማለት ነው እንግዲህ